መንግሥት ወሰቆት አወፍላይ ለንጂ አወፍላይ ኩፉከ ያስቡ መንግሥተ ሰማያት ቀርባለችን ያነሳሉ። ባርክ ጊዜው ነገረ ዘእምወንጌለ ማቴዎስ ወረድከ ወሐዋርያከ ለክብረ መንግሥትከ ስባሄ በትርስከ አርያም ለዓለመ ዓለም። የማቴዎስ ወንጌል ምዕራፍ 26 ከቁጥር 26 እስከ 36። ሲበሉም ጌታ ኢየሱስ ኅብስቱን አነሳ፣ ባረከ፣ ፈተተ፣ ለደቀ መዛሙርቱም ይህ ሥጋዬ ነው እንኩ ብሉ ብሎ ሰጠ። ጽዋውንም አነሳ፣ አመሰገነ፣ ሰጣቸውም እንዲህ ብሎ ሁላችሁም ከእርሱ ጠጡ። ኃጢአት እንዲሰረይ ለብዙዎች ቤዛ የሚፈስ ለአዲስ ሥርዓት የሚሆን ደሜ ይህ ነው። ልንገራችሁ እንግዲህ ከዚህ የወይን ፍሬ አልጠጣም፣ በአባቴ መንግሥት ከእናንተ ጋር አዲሱን እስከምጠጣበት እስከዚያች ቀን ድረስ። አመስግነውም ወደ ደብረ ዘይት ወጡ። ከዚህም በኋላ ጌታ ኢየሱስ እንዲህ አላቸው፣ በዚህ ሌሊት ሁላችሁም ትክዱኛላችሁ። መጽሐፍ እረኛውን እገድለዋለሁ በጎቹም ይበተናሉ ብለዋልና። እንደተነሳሁም ወደ ገሊላ እቀድማችኋለሁ። ጴጥሮስም መልሶ ሁሉም ቢክዱ እንኳ እኔ ፈጽሞ አልክድህም አለው። ጌታ ኢየሱስም በዚህች ሌሊት ዶሮ ሳይጮህ 3 ጊዜ እንደምትክደኝ በእውነት እነግርሃለሁ አለው። ጴጥሮስ ከአንተ ጋር ብሞት እንጂ አልክድህም አለው። ደቀ መዛሙርቱ ሁሉ እንደርሱ አሉ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ። ደቀ መዛሙርቱ